በአድዋ ጊዜ ተዋግቻለሁ የሚሉ አንድ ሰው ያጋጠሙ እውነት በባለፈው አመት በህይወት ያሉ አዎ አድዋ ጊዜ ስንት አመታቸው ይሆን ተዋግቻለሁ ሽመት ነው ነጭ ሽበት ነው ስንት አመታቸው እንደሆነ አትገምቱ እና ስንቱ አርበኛ በቴሌቪዥን እየቀረበ የግን ማንንም ማስተዋሻ አጥቼ ማንንም ማንንም አይቶኝ ያውቅ ስለ ሀገር ያልመሰክር ምናምን ሲሉ አባ እንደዚህ ከሆነማ እስኪ ለምን እንደው አንድ ቴሌቪዥን ጣቢያ አላመቻችሎትም ብዬ አመቻቸውና የአድዋ ድል በዓል ቀን ላይቭ ቀረው። ተመልካቾቻችን እንደምን ሰነበታችሁ? ዛሬ የአድዋ ድል በዓል ነው፣ እንኳን አደረሳችሁ። ዛሬ እንግዳለን አሉና እሳቸውን አቀርቧቸዋል። እኛንን ነው የጠቆመን። እሺ በቅድሚያ እስኪ ስሞትን ማን ልበል? እንዲሁም ደግሞ በአድዋ ጊዜ እስኪ እንዴት ነው ጣሊያትን ከገባበት ገብተው እስኪ እንዴት ነው ኢትዮጵያ ነፃ ያወጧት ባጭሩ ያስረዱት ተባሉ። እሺ ደጃዝማች አበራ እባላለሁ። የማይችሉት ቋንቋ የለም፣ ሁሉም ቋንቋ ይችሉታል። ሞስት መጀመሪያ ጉድራት የምትባል ቦታ ላይ ሰፈርን። ከዚያ ጦር ጎራዴያችንን ስለን ፈረሳችንን አዘጋጅተን እየተጠባበቅን እያለን መጣ ጣሊያን በሰማይ በምድር እሳቱን እያዘነበ የት እንግባ ተጉድራት የሮጥን ተጉድራት የተንደረደርን የት እንገባለን ውቅሮ ተጉድራት ውቅሮ የአንድ ሰዓት ተኩል መኪና አንድ ሰዓት ተኩል መንገድ ነው። እኛ በሩጫ 40 ደቂቃ ገባ። አይ ሩጫ አሁን ኃይሌ ይሮጣል። ልጁ ደግሞ ጋዜጠኛው ደግሞ እይ ነገር ነው። አይኑ እየቀላ መጣ። ምንድን ነው የሚያወሩት? ስለ ጀግንነት እንዲያወሩ ነው የጠራው። እንዴ አባ ይተው እንጂ እንደዚህ ነው እንጂ ነበር ይታርስ አንተ ነበር። ከዚያ ላይ ተሰባስበን ፈረሳችንም የቀረው መንገድ ላይ ነው ማለት ፈረሱን ቀድሞት እኮ ነው ከፈረሱ ነው ቀድሞ ፈረሳችንም ስንቃችንም የቀረው መንገድ ላይ ነው ይሮጣል። እንደው ምን ታምር ነው ምን ሰይጣን መጣብኝ ይላል። ደግሞ ላይቭ ነው አይደል? ላይቭ ነው እንደዚህ ይቆረጣል። ምን ታምር ነው እንደው ምን ሰይጣን የመጣብኝ ብለን አንዲት ዋርካ ስር ቁጭ ብለን አሁንም እየተመካከርን እያለን መጣ ጣሊያን አሁንም በሰማይ በምድር እሳቱን ያዘነበ። ትግርኛ ምናምን ኦሮምኛም ይችላሉ ብያለሁ። ለመጣ ጣሊያን በሰማይ በምድር ሀዊና ለቀመጠ ሲያጋንኑት በትግርኛ ነው። አሁንም ከውቆ የተምዘገዘገ የት እንገባለን? መቀሌ ከመቀሌ ከውቆ መቀሌ የ2 ሰዓት መንገድ ነው። እኛ በ1 ሰዓት ገባን። አራባ አይተው እንጂ እንዴት ነው እንደዚህ ነው እንደ ኢትዮጵያ ታሪክ ለምንድን ነው እንደዚህ የሚያወሩት? ዝም በል እኔ ነኝ አንተ ለተሳዳይ መቀሌ ገባን። የመቀሌ ሰው መቼም ደግ ነው። እህሉ አቀመሰን። ከዚያ ደግሞ ተጉድራት ደግሞ ስንሮጥ የት እንደገቡ ያላወቅናቸው ሰዎች መቀሌ ያገኘናቸው አሉ። ቤት ሩጠው እንደሆነ ቀድሟቸዋል። ደግሞ እነሱ ቁጭ ብለን እየተመካከርን እያለ አንዲት ዛፍ ስር ቁጭ ብለን ያወጋን እያለን መጣ በሰማይ በምድር አሁን እሳቱን እያዘነበ በቃውት ይሏቸው ዝም በል የኢትዮጵያ አምላክ ይዞን ነው እንጂ በሩጫማ ኬንያ እንገባ ብለን አንተ እኮ ነህ እሱ ነው ይዞቸው ሄደው እና በጣም ገረመኝ። ከዛ በኋላ አገኘኋቸውና ምንድነው አባ እንደዚህ ነው እንዴ አቀርበኝ ብለው የጨቀጨቁኝ ምናምን ስላቸው እና ምን ብዬ ልታወቅ ተወኝ ልጄ ስንቱ እየታወቀ ዝም ብሎ ዘፈን ማይለው እየታወቀ ስንቱ ዝም ብሎ ሱሪና ፋያወራ እየቀረበ እንደዚህ ብዬ መጣሁ። ግን በባንዳነት ሰርተዋል። በጣም ይገርማል። ከነዚህ